ይሄ ነው እናንተ የአረብ ሀገር ሴቶች የሚመጥናችሁ ይሄ ነው። ስዳደግ ስለሆናችሁ ማለት ነው። ሙያ ወይም ዕውቀት ቢኖራችሁ አትሄዱም እዛ። እበቶች ከናንተ የሞተ አህያ ይሻላል። እስኪ ሱስና ሱሰኛን ከሚያበረታቱ አንድ ቀንድ የሌለው ፍየል የሆነ ልጅ ገጥሞኛልና የሚለውን ሰምተን እንመለስ እስኪ። ሱስ ላቆም ነው ለምን በአደባባይ እንደ አህያ እንትንህን አታቆምም? እኛ ምን በሱስ ህይወት ውስጥ የነበረ አንድ ወንድማችንን ዛሬ ላይቫችን ላይ ያስገብተን የተለያዩ ሐሳቦችን ከመጽሐፍ ቅዱስ አንስተን እየተወያየን በነበረበት ሰዓት ላይቫችን ተዘግቷል። እውነት ነው። በጣም ብዙዎች ወጣት የሆኑ ሰዎች ስፔሻሊ ወደ ቅዱስ ቤተክርስቲያን ሲመለሱ በንስሐ ህይወት ሲመላለሱ ራሳቸውን ወደ ክርስቶስ ኢየሱስ ሲያቀርቡ ብዙዎች አይፈልጉትም፣ እናውቃለን። ክርስቲያኖች እንዲህም ሆኖ ግን ላይቫችን እንዲቆረጡ ምክንያት ይሆን ነው። ያሳዝናል። በዚህ ያክል ደረጃ የሰው ልጅ መለወጥ ሰውን ያሳዝናል ብዬ አላስብም ነበር። ለካኛም ፈተናዎችን እናያለን። ወንድማችንም ያያለው ፈተና በጣም ከባድ እንደሆነ ገብቶኛል። እኔ ነበርኩ ያ ልጅ። መመካከራችን መማማራችን ሳንጨርስ ነው ላይው የተበተነብን። ይህን ያህል ሰው ሪፖርት እንደሚያደርግ አላቅም ነበር። እባካችሁ እየገባችሁ የወንድማችንን አካውንት በኮፒ ሊንክ ካለበት ሪስትሪክሽን አስወጡልኝ። ሪካርድ ታረጉና ተለጥፉታላችሁ። በደንብ ሪካርድ አድርጉት እሺ። እበቶች ከናንተ የሞተ አህያ ይሻላል። እስኪ ሱስና ሱሰኛን ከሚያበረታቱ አንድ ቀንድ የሌለው ፍየል የሆነ ልጅ ገጥሞኛልና የሚለውን ሰምተን እንመለስ እስኪ። ሱስ ላቆም ነው ለምን በአደባባይ እንደ አህያ እንትንህን አታቆምም? እኛ ምን አገባን? ቆይ የጀመርከውን እንኳን መጨረስ ማትችል ሞከኬ ሰውዬ እንዴ! ምርጡ ህይወት ይሄ እኮ ነበረ። ከዚህ በኋላ እኮ ይብሳል። እንደውም ሱስ ላቆም ነው ቴሌብር ብድር አያቆም እንጂ እኛ ምን አገባን? መጠጥ ከጠጣው 8 ቀኔ ላንተ ያለው ከየትም አይሄድም። ትቦ ውስጥ ነው የምትሞተው። በቃ እንደ በዓል ቴክስት ለሁሉም ይናገራል። ሲጋራ ከጠጣው 8 ቀኔ ቀስ ያረክ ዶዙን ከጥይት ጋር ጠጣው። እኛ ምን አገባን እንዴ? እኛ ነን እንዲያስያዝን ሸውደው አስገብተው ሸውደሃቸው ልትወጣ እኛ ልናርም። ያው እንደሰማችሁት ምን እየጦዘ እንደሆነ ባናቅም እንደዚህ አይነት አስተሳሰብን የፈጠረው ላይ በማያገባው እየገባ ነው ብዙ ሰው ራሱ ላይ ችግር ይፈጥረው እና ስለማይመለከት ነገር ባትወራ ጥሩ ነበረ። ሲሆን እናንተ ሪፖስት ኮፒ ሊንክ ያደረጋችሁ የምታበረታቱትም እስኪ ከኛም ጋር ሆና ያላችሁትን ሊያችሁ በኮፒ ሊንክ ሪፖስት ወጣቱ ድጋሚን ቻሌንጅ እንዲቀላቀል በጣም እንድታደርሱልኝ ይፈልጋሉ። አመሰግናለሁ። በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበር። የሚመጡትን ግን መቆም ስለ ይሄ ነው እናንተ የአረብ ሀገር ሴቶች የሚመጥናችሁ ይሄ ነው። ስዳደግ ስለሆናችሁ ማለት ነው። ሙያ ወይም ዕውቀት ቢኖራችሁ አትሄዱም እዛ። ሪካርድ ታረጉና ተለጥፉታላችሁ። በደንብ ሪካርድ አድርጉት እሺ። እበቶች ከናንተ የሞተ አህያ ይሻላል። በጠቅላላ እዚህ ውስጥ የምትመጡት አዲስ አካውንት ሆነ። ምክንያቱስ ጋለሞታ አረብ ሀገር ኢትዮጵያ ውስጥ ሽርሙጥና ትሰራላችሁ፣ ትወጣላችሁ። አረብ ሀገር ህይወታችሁ የሽርሙጥና ቀንቀል ቁጭ ብላችሁ እየሰደባችሁ እንትላላችሁ እንደዚህ። ከዛ በኋላስ ማታ ያው ከባንጋሊና ከሱዳንና ከናይጄሪያ ምናምን ጋር ያው ቡና ቤት ነው ምንም። እስኪ ማታ ገብቶ የምትሳደብ የአረብ ሀገር ሴት አለች? የለችም። ምክንያቱም ህይወታቸው ሽርሙጥና ስለሆነ ማለት ነው። ከዚህም ሲሄዱ በሽርሙጥና ነው፣ እዛም ያሉት ሽርሙጥና ውስጥ ነው ቁጭ ብለው የሚሳደቡ። በቃ ከዚህ የዘለለ ማንነት የላችሁም። በተለይ አክሊል ይሄ ኢዮብ እነዚህን የምትከተሉ ሴቶች ምርር ያላችሁ ሸርሙጦች ናችሁ። ይህንን ባለጌ ልጅ ቤቱ የምትገቡም እንዲሁም ደግሞ ላይቮቻችሁ ላይ ገስት ላይ የምታስገቡትም እጅግ የምንወዳቸው የምናከብራችሁ ሰዎች እጅግ በጣም ነው እማዝንባችሁ። በነገራችን ላይ ይህ ወጣት በፍጹም ለቤተ ክርስቲያን የማይጠቅም እንደሆነ በየትኛውም ክርስቲያናዊ ህብረት መካከል ሊቆምም ሆነ ጭራሽ ሊኖር የማይገባው እንደሆነ በደንብ አድርጋችሁ ታውቃላችሁ። ስንት ዓመት ሙሉ ከስድብ ውጭ ምንም አይነት ጥቅም የሌለው ሰው እንደሆነም በደንብ ታውቃላችሁ። ይህ ሰው የሚያስፈልገው ምክር ሳይሆን
መንፈሳዊ ጸበል ዓለማዊ ቡጢ እንደሆነም ደግሞ ታውቃላችሁ። ይህ የረከሰ አንደበቱ ካለ ጸበል በቀር ሊወጣ እንደማይችል አጋንንት የሰፈነበት ያደረበት የተሞላው ሰው እንደሆነ በደንብ አድርጋችሁ ታውቃላችሁ። ስለ ክፉ መናፍስት እውቀት ያላችሁ ሰዎች ምን አይነት የስድብ አጋንንት እንደተቆጣጠረው ይህንን ወጣት በደንብ አድርጋችሁ ታውቃላችሁ። ስለዚህ ይህ ሰው በቅርቡ ባለ ሰው ወደ ጸበል ሊሄድ የሚገባ ሰው ነው። ጸበል እምቢ ካለ ደግሞ ደና ተደርጎ ሊቀጠቀጥ የሚገባው ሰው ነው። ለምን መንፈሳዊ መድረኮችን እንደምትሰጡት አይገባኝም። ለምን ቤታችሁ እንደምታስገቡት አይገባኝም። ለምን ቤቱ ሄዳችሁ እንደምትገቡ በፍጹም የማይገባኝ ነገር ነው። ላይቭ የሚከታተሉ ሰዎች ችግር የለም ከእሱ ጋር ለመበሻሸቅ ለመሰዳደብን ብለው ይገባሉ። ግን እኔ በፍጹም የማይገባኝ ነገር ነው። ይህ ወጣት ከስድብ አሁን በእርግጠኝነት ይህንንም ቪዲዮ አይቶ ቁጭ ብሎ ቀኑ ሙሉ ሲሳደብና በቃ ይህን የከረፋ አንደበቱን ሲናገር ነው የሚውለው የሚያድረው። ምናልባት ይህ ቪዲዮ የምን ምናልባት ነው ይደርሳል። ሰማይ ምድር ቢገለባበጥ መቼም ቢሆን አትፈምሳትም። የፈለገ ያህል ብትሳደብ መቼም ቢሆን አትፈምሳትም። የፈለግከውን ያህል በወንድሞች ላይ ቅናት አናት ላይ ቢወጣ አትፈምሳትም። በቃ ቁርጥህን አውቀ ቁጭ ብለህ ተሳደብ። ምናልባት እንደው ጌታ ከረዳህ በዚህ አሁን እኔ በሰራሁልህ ቪዲዮ ምናልባት ብዙ ሰዎች ጋር ትደርሳለህ። ይህንን ልጅ ግን ቤታችሁ የምታስገቡ ገስት ላይ የምታስገቡትም እንዲሁም ደግሞ የዚህ ልጅ ቤት ውስጥ ገስት ላይ የምትገቡም እባካችሁ እንደው ክርስቲያን እህት ወንድሞች፣ መንፈሳዊ አገልግሎት ላይ የምትሰሩ ክርስቲያን እህት ወንድሞች እባካችሁ እናንተም ራሳችሁ አትርከሱ። ከእንደዚህ አይነት ከረከሰ ሰው ጋር አትርከሱ። ሰላም ክርስቶስ ይብዛላችሁ። እንግዲህ እንዳያችሁት ነው ቪዲዮውን። በአረብ ሀገር ያሉ እህቶቻችን ምን ያህል እንዳቃለላቸው። በእርግጥ ይህ ጤነኛ ነው ማለት ይከብደናል። ምክንያቱም 16 ሰዓት ሰርተው ከዚያ የቀረችውን ሰዓት እንቅልፋቸውን ይቅርብኝ ብለው ለነፍሳቸው ሲተጉ እንደ አይነት አጸያፊ ቃላት መናገር በጣም ያሳዝናል። በእውነት እግዚአብሔር ልቦና ይስጠው ነው። ሌላ ምን ይባላል? እስኪ ሱስና ሱሰኛን ከሚያበረታቱ አንድ ቀንድ የሌለው ፍየል የሆነ ልጅ ገጥሞኛልና የሚለውን ሰምተን እንመለስ እስኪ። ሱስ ላቆም ነው። ለምን በአደባባይ እንደ አህያ እንትንህን አታቆምም? እኛ ምን አገባን? ቆይ የጀመርከውን እንኳን መጨረስ ማትችል ሞከኬ ሰውዬ እንዴ! ምርጡ ህይወት ይሄ እኮ ነበረ። ከዚህ በኋላ እኮ ይብሳል። እንደውም ሱስ ላቆም ነው። ቴሌብር ብድር አያቆም እንጂ እኛ ምን አገባን? መጠጥ ከጠጣው 8 ቀኔ ላንተ ያለው እኮ የትም አይሄድም። ትቦ ውስጥ ነው የምትሞተው። በቃ እንደ በዓል ቴክስት ለሁሉም ይናገራል። ሲጋራ ከጠጣው 8 ቀኔ ቀስ ያረክ ዶዙን ከጥይት ጋር ጠጣው። እኛ ምን አገባን እንዴ? እኛ ነን እንዲያስያዝን እንዴ? ሸውደው አስገብተው ሸውደሃቸው ልትወጣ እኛ ልናርም። ያው እንደሰማችሁት ምን እየጦዘ እንደሆነ ባናቅም እንደዚህ አይነት አስተሳሰብን የፈጠረው ላይ በማያገባው እየገባ ነው ብዙ ሰው ራሱ ላይ ችግር ይፈጥረው እና ስለማይመለከት ነገር ባትወራ ጥሩ ነበረ። ሲሆን እናንተ ሪፖስት ኮፒ ሊንክ ያደረጋችሁ የምታበረታቱትም እስኪ ከኛም ጋር ሆና ያላችሁትን ሊያችሁ በኮፒ ሊንክ ሪፖስት ወጣቱ ድጋሚን ቻሌንጅ እንዲቀላቀል በጣም እንድታዳርሱልኝ ይፈልጋሉ። አመሰግናለሁ። በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበር። የሚመጡትን ግን መቆም ስላለብኝ ነው።